የፈጠራና ፍጥነት ጨምሮ ስራ መስራት ላይ የተጀመሩት ነገሮች በሙሉ ጥሩ ናቸው። የፈጠራ ስራዎች መኖራቸውን አይተናል። በፍጥነት አጠቃላይ ስራዎችን ለማከናወን ብዙ ስራዎች 2016 ስራ ስንጀምር ብዙ ስራ ባንዴ ሲመጣ ብዙ ሰው ይዞ ለመሄድ ይቸገር ነበር። አሁን 10ም 15ም ስራ ይምጣ ወደ አንድ ፓኬጅ ያስገብቶ በጋራ እየገመገመ መሄድ በጣም ጥሩ ነውና ፍጥነትና ፈጠራ በዚህ ውስጥ ነው የሚታየው። ይሄ መልካም ነገር ነው፣ እየጎለበተ ይሄድ። ሁለተኛው መላ ህብረተሰቡን በማሳተፍ ስራዎችን መስራት ላይ መሻሻል አለ። በአንደኛ ሩብ ዓመት ጥሩ ነገሮች ተመዝግበዋል። የህብረተሰብ ተሳትፎ፣ የህብረተሰብ አቅም፣ የህብረተሰብ ጉልበት፣ እውቀት፣ ገንዘብ በአግባቡ መጠቀም ያስፈልጋል። የልማት አቅሞቻችን ህብረተሰቡን የልማት አቅሞቻችን ተብሎ የሚወሰደው ይሄ የተጀመረው ነገር ጥሩ ነው፣ ተጠናክሮ መቀጠል መቻል ያስፈልጋል። ጥሩ ነገር ነው። ሌላ ውጤት ያለው ስራ ቆጥሮ ሰጥቶ ቆጥሮ መቀበል፣ ውጤት ያለው ስራ እያየን ያለ ነው። አሁን ከውጤት ውጪ ስራዎችን በሌላ መንገድ መመዘን አይቻልም። የመጀመሪያውና ዋነኛው ፕሮሰስ አይደለም። ፕሮሰስ ያስፈልጋል፣ ቅደም ተከተል ማድረግ ያስፈልጋል። ግን ውጤት መኖር አለበት። በአንደኛ ሩብ ዓመት በሁሉም ስራዎች የተመዘገቡ ውጤቶች ጥሩ ናቸው። ጉድለቶችን በኋላ አነሳለሁ። ሌላው የህብረተሰብ ተጠቃሚነት ነው። ሁላችንም እዚህ የመኖራችን ምክንያት የህብረተሰብ ተጠቃሚነት ለማረጋገጥ ነው። ሌላ ምንም አላማ የለንም። ፓርቲያችን መንግስታችንም ብልጽግናን በቤተሰብ ደረጃ፣ በማህበረሰብ ደረጃ፣ በሀገር ደረጃ አረጋግጣለሁ የሚለው ተጠቃሚነትን ለማረጋገጥ ነው። እዚህ ላይም ጥሩ ነገሮች አሉ። በሁሉም መስክ የተጀመሩ ነገሮች ጥሩ ናቸው። እነዚህን እንደ መንደርደሪያና ቀጣይ የማጠናከሪያ ነጥቦች አድርገን ብንወስድ ጥሩ ነው። አሁንም ትኩረት የሚፈልጉ ደግሞ ስራዎች አሉ። አሁንም የየዕለቱን የአመራር ክትትል ትኩረት የሚፈልጉ ስራዎች አሉ። የመጀመሪያው ምርታማነትን መጨመር ነው። ምርታማነት ጥናት አጥንተናል። ባለፈው የተጠናው ጥናት በአግባቡ ወስዳችሁ በቆሎ ስንት እናሳድጋለን፣ ስንዴ ስንት እናሳድጋለን፣ ዶሮ ስንት እናሳድጋለን፣ በደንብ እቅዳችን እንደገና መከለስ መቻል አለበት። እየጨመርን መሄድ መቻል። መጨመር ይፈቀዳል፣ በቅድ ላይ መቀነስ ነው የማይፈቀደው። ከያዛችሁት እቅድ እየጨመራችሁ መሄድ ይፈቀዳል። ጥሩም ነው እንደዛ መልመድ። አሳንሶ አለማቀድ ነው። ስለዚህ ምርታማነት ላይ በደንብ ማየት ያስፈልጋል። እሱን እየጨመርን መሄድ ክትትል ይፈልጋል። እዛው አብረን አያይዘን የሌማት ትሩፋት ሳይረሳ ሳይዘነጋ ሁሌ ነው መስራት ያለብን። አይናችንን በከተማም በገጠርም ከሌማት ትሩፋት ላይ ማንሳት የለብንም። የቤተሰብ ብልጽግና ማረጋገጫ መንገዱ አንዱ እሱ ነው። እዛው የግሪን ሌጋሲ ጉዳይ የተነሳው ትክክል ነው። ግሪን ሌጋሲ ሁሌ ክትትል ይፈልጋል። ከምርታማነት ጋር አብሮ የሚያያዝ ነው። የከተማ ግብርና በደንብ እንስራበት። በደንብ ተጠናክረን ከሰራንበት የከተማው ህዝብ የሚያጋጥመው የኑሮ ውድነት በጣም ይፈታበታል። ብዙ ሰዎች ትልልቅ ግቢ ያላቸው ምንም ነገር የለው። እንቁላል ሲገዙ እናያለን፣ ጎንበን ሲገዙ እናያለን። ለምን ይገዛሉ? ውሃ አላቸው፣ ምን አላቸው፣ በሱ አድርገው ጎመኑን መትከል፣ 4-5 ዶሮ ኖራቸው እንቁላል ከዛ መጠቀም የመሳሰሉት ነገሮች መስራት ይቻላል። ጠንከር ሲሉ ደግሞ ከብቶች ማርባት ይችላሉ። በከተማ የሌሎችን ማህበረሰብ ኑሮ በማይነካ መንገድ አንድ ከብት ያለው ሰው እኮ ዛሬ ጥሩ ከብት ያለው ሰው በቀን 10 ሊትር አገኘ። 10 ሊትር እኮ ማለት ብዙ ነው። ቢያንስ የከብት መኖን ችሎ ቤተሰብ የሚጠቀምትን ችሎ አንድ ሰው በቀን እስከ 200 ብር ማግኘት ይችላል። ትልቅ ገቢ ነውና ይሄን በደንብ መስራት ያስፈልጋል ነው። ሁለተኛ ላነሳ የፈለኩት የገቢ ስራና የስራ እድል ፈጠራ ጥሩ ነው አፈጻጸማቸው፣ ግን ወደ ፐርሰንታቸው እናደርሳቸው። ቢያንስ የሩብ ዓመት ፐርሰንቱን ሚት ማድረግ መቻል አለብን። ገቢ ላይ በሁለቱም መንገድ ወደ 19 ምናምን አካባቢ ያለው ወይ 18 ምናምን ያለው 25% መድረስ ነበረበት።
የኋላ ቀሪውን አካክሰን መስራት አለብን። ሁለተኛ ጥሩ ያነሳቸዋቸው ነጥቦች ከዚህ ከቫት ወይም በካርኒ ከሚሰበሰቡ ጉዳይ ጋር ያሉት ጉዳይ ሁሌ አምናም ጮህንበታል። በዚህ ዓመት ፋይናል መደረግ አለበት። ይዞ የሚመጣው ገንዘብ 46% ነው ተብሏል ከዋናው ገቢ። ትክክል ነው። ከ9 እስከ 10 ቢሊየን ብር ይዞ ይመጣል። ጥናቱም እሱን ነው የነገርናቸው አምና። ይሄን አጠናክሮ መስራት ነው። የስራ እድል ፈጠራ ጥሩ ነው። ቅድመ ዝግጅቱ ላይ ያለው ነገር ጠንካራ ሲሆን አመቱን በሙሉ ስራውን ያሰራናል። ግን ያቺ 25% 80ው መሙላት አለብን። እሷን በዚህኛው ማካካስ መቻል ይኖርብናል። ስለዚህ 400,000 የስራ እድል እንፈጥራለን ብለናል። ሁለተኛው ሩብ አመት ላይ ትንሽ እቅዳችን ጨመር ማድረግ ያስፈልጋል። ትንሽ መጨመር ያስፈልጋል። ከኋላም ያለ ነገር አለ። እሱንም ማሟላት ስላለብን በጣም ጥሩ እንደሱ አድርጋችሁ ያዙ። ሌሎች ልዩ ድጋፍ እዛ ውስጥ ያሉት ጉዳዮች በፓኬጅ የሚደገፉት አንፃር እሱን አጠናክሮ መቀጠል ነው። ሶስተኛው የኑሮ ማረጋጋት ነው። ኑሮ ማረጋጋት ላይ አመራሩ አይኑን መንቀል የለበትም። ኑሮ የምናረጋጋባቸው የተለያዩ ነገሮች ያስቀምጠናል። አሁን 2-3 ያነሳዋቸው የእሱ አካል ናቸው፣ ኑሮ ማረጋጋያ አካል ናቸው። ተጨማሪም ሌሎች ዝርዝሮች አሉ። እነዚህን ይዘን በደንብ እንስራ። የንግድ ስርዓቱ አካባቢ ያሉ ጉዳዮች ሰው የሚጨምራቸው የሚቀንስ ነገር ካለ ከነጋዴው ማህበረሰብ መዋየት፣ የህብረት ስራዎችን ማጠናከር፣ የተለያዩ ሸቀጦች በአግባቡ እንዲደርሱ ማድረግ፣ የሰንደይ ከእሁድ እስከ እሁድ ያለው ነገር በአግባቡ እንዲሰራ ማድረግ፣ ቼኑን መቀነስ ብለን አስቀምጠናል። አሁን እንደገና እየገቡ ነው ያሉት ነጋዴዎች። ቼን ቢያንስ 2 ቢበዛ 3 ነው ያለው። ነጋዴው አለ፣ በመሀል የሆነ ሰው ካለ እና እንትን ካለ፣ አለበለዚያ ነጋዴው ራሱ አምጥቶ እንዲሸጥ ነው ያለው። ይሄ ሳንታክት እንስራው፣ ሲስተም እናርገው። ፋሽን ሳይሆን ሲስተም ነው መሆን ያለበት። በሆነ ወቅት ጀምረ ነው የሚያልፍ ነገር መሆን የለበትም። ይሄን በጥንቃቄ በደንብ ይሰራ ጥሩ ነው። ሌላው የኢንቨስትመንት ማስፋፋት ስራዎቻችን እናጠናክር። ኢንቨስትመንት ማስፋፋት ስራዎቻችን ከኢንቨስትመንት ፕሮሞሽን ጋር ተያይዞ የተለያዩ የተያያዙ ጉዳዮች አሉ። እነሱ ወደ እንትን ይምጡ። አሁን ወደ ኢምፕሊሜንቴሽን ተጠሪነቱንም ለእናንተ ስላረግ ነው ቶሎ ከንግግር ከምናምን ወጥቶ የሚመጡ ሰዎች ስራ ይጀምሩ። ቢያንስ በየመዋቅሩ ጠብ የምናደርገው ነገር ይኑራል። ስራ ያልጀመሩ ሰዎች ወደ ስራ ማስገባት አሁንም መደራደር ይታያል። የተወሰኑ ሰዎችን ማፍረስ ይታያል። የተወሰኑ ሰዎች 10 ዓመትም 20 ዓመትም ቢሰሩ አይፈርስባቸው። እንደሱ ይቻላል። ሲስተማችን ለሁሉም እኩል ነው ማገልገል መቻል ያለበት። ይሄ በኢንቨስትመንት ቢሮ በደንብ ተይዞ በዞኖችና ልዩ ወረዳዎች የማይፈጸም ጉዳይም ካለ መጥቶ ወደ ካቢኔ እንሰርዛለን፣ እናስተካክላለን። ለሚሰሩ ሰዎች ደግሞ በፍጥነት መስጠት፣ ለወጣቶች ለሌሎችም ባለሀብቶች የስራ እድል የሚፈጥሩት። ሌላው የገጠር ኮሪደር እና የከተማ ኮሪደር ላይ 6ኛው የገጠር ኮሪደር እና የከተማ ኮሪደር በጀመርነው መሰረት ለብሔረሰቦች የምንሰራውን ስራ ሰርተን ቀሪውን ግን በዚህ ዓመት መጨረስ አለብን። 165 ነው። አንዳንዶች ከእቅዶቻችሁ አንፃር አልሄዳችሁም፣ ገና ናችሁ። መጨረስ ያስፈልጋል። እስከ ብሔረሰብ ማክበር ሳምንት እስከምንደርስ ድረስ ስራው መቋረጥ የለበትም። ከዚህ ጋር የአስፋልት ስራዎች አሉ፣ ሌሎች ስራዎች አሉ። የኛ አማካሪዎች ልክ እንደተለመደው ስራውን ውሰዱ። እናንተ አሁን ፊኒሺንግ ላይ ያለውን ስራ ውሰዱና የሰባቱም ከተማ የኮሪደር ልማት እየገመገማችሁ ሂዱ። ቢያንስ ሌላውን በራሳቸው መገምገም ይችላሉ። ሰባቱ ከተማ ላይ ግን ያለው እየተገመገመ ሂዱ በየቀኑ። መንገዶች ምናምን ፓኬጅ ውስጥ ያለ አለ። ለዚህ ለብሔረሰብ ያልናቸው ጉዳዮች ዴይሊ እንደገና ጉዳዩን ማየት መገምገም ያስፈልጋል። አግዟቸው እሱ ላይ። የአራቱ ከተሞች አስፋልትም እንደገና እየገመገማችሁ ሂዱ። እየተገመገመ መሄድ መቻል አለበት።
በኋላ ላይ ከብሔር ብሔረሰብ በኋላ 2 ከተማ ሌላ የምናስበው ጉዳይ አለ፣ እንቀጥላለን። 3 ሳጃን ጨምረን ከብሔር ብሔረሰብ በኋላ ደግሞ እንደገና እናስገባለን። ሌላው መሰረተ ልማት ላይ የገጠር ኮሪደር እንዳይረሳ። ገጠር ኮሪደር ክቡር ጠቅላይ ሚኒስትር መጥተው ለሁሉም አሳይመንት ሰጥተዋል። አንድ እቅድ እናወርዳለን፣ ሰሞኑን ጨርሰን እናወርዳለን። ለሃላባና ለከምባታ 100 ነው የተሰጣቸው፣ ግን አይበቃቸውም። ምክንያቱም ስልጤና ሀዲያ አንዳንድ ሺህ ነው የተሰጣቸው። ይሄ የሁሉንም የሳቸው ያሉትን እንዳለ አስቀምጠን በፕላስ ሰርተን ሌሎችንም ሰርተን ሰሞኑን እናወርዳለን። የአማካሪ ቡድን በደንብ ያዙትና ባለሀብቶችን አስተባብሩ ተብሏል። የባለጸጎችን አስተባብሩ ተብሏል። ይሄን የማይሰራ ይሄን የማያሳካ የአመራር በፌደራል ደረጃ ያለ አመራር እዚህ ስራ ውስጥ ገብቶ ማገዝ መቻል አለበት። አለበለዚያ ለምርጫ እዚህ መጥቶ መወዳደር የለበትም ነው። ግልጽ መመሪያ ተሰጥቶበታል። መመሪያ ብቻ ሳይሆን ኦፊሻሊ ለህዝቡ ታውጇል። ይሄንን በደንብ መስራት ይኖርብናል። ለምሳሌ አሁን የጀመራችሁት በጀመራችሁት አካባቢ ማስፋፋት ነው። ለምሳሌ የውልባራ ግንብ ብንወስድ የእናቶ ዘይኔን ማስቀጠል ነው። ወደ ላይ ማስቀጠል ነው። ወደ ውልባራ ከተማ ማስቀጠል ነው። ጫፍ ጫፍ ከሙዝ ምርቱ ጋር በደንብ አገናኝቶ ጫፍ ጫፉን ያለውን ማገናኘት ነው። በተበታተነ መንገድ መስራት የለብንም ነው። እሱ አንድ እቅድ በሚቀጥለው ወር ይቀርባል። እሱን በደንብ አድርጋችሁ አደራጅታችሁ መስራት አለባችሁ። የ2018 ለሚኖረን ስራም አጠቃላይ በገጠር ለምናስበው የትራንስፎርሜሽን ስራም ዋጋ አለው። እቅዱን ከወሰን በኋላ ዝም ማለት የለብንም። ጥሪ ነው የቀረበልን፣ ከመሪያችን ጥሪ ቀርቧል። ጥሪውን ለማሳካት ጥረት ማድረግ መቻላል። ማክሲመም ጥረት ማድረግ ይኖርብናል። ጥረት ማድረግ ተሰሩታላችሁ ብሎ ስለ ታመነብን ነው የተሰጠ አይደለም። ተሰሩታል ተብሎ ስለታመነ ነው። ሁለተኛ ይሄን ስንሰራ ደግሞ ከፌደራል መንግስት የምንጠይቃቸው ሳፖርቶች ካሉ እንጠይቃለን። ይሄ አንድ እቅድ ተዘጋጅቶ ይወርዳል። በደንብ መስራት ይፈልጋል። ሳስበው ደከመኝ ነገር እዚህ ጋር አይሰራም። መሰረተ ልማት ላይ መንገድ፣ ውሃ፣ መብራት ላይ የተጠየቁ ጉዳዮች አሉ። አሁንም ቢሆን የተሰሩ ጠንካራ ስራዎች አሉ። የጎደሉትን ማሟላት አለብን። በተለይ የውሃና የመብራት አካባቢ ያሉት የኛ አማካሪዎች እንደጀመራችሁት፣ ለምሳሌ የወልቂጤ እስካሁን አልተፈታም። ይሄ በትልልቆቹም ጋር ተነጋግረናል። ማስተንፈሻ ነው የሰጡት እስካሁን፣ ግን ዋናውን አልፈቱም። አሁንም መነጋገር አለብን። ማስተንፈሻው ራሱ ማደግ መቻል አለበት ነው። ተጨማሪ ነገር በመስራት ማሳደግ አለባቸው። ሪጅኑ አካባቢ ያለው ነገር በሙሉ ተቃውሶ ነው ያለው። ይሄ በደንብ ማየት አለብን። ከውሃ ጋር ያለው የተጀመርናቸው ነገሮች አሉ፣ ግን ተከታታይ ስራዎች በመስራት ማሻሻል ይፈልጋል። ሌላው 8ኛ ትኩረት የምታደርጉበት ጠንካራ ትውልድ መፍጠር ነው። ይሄ የሀገረ መንግስት ግንባታው አካል ስለሆነ ሀገረ መንግስት ጠንካራ ትውልድ በየጊዜው በሚሰራ ስራ ነው የሚመጣው። የሆነች ነገር ቁጭ ማድረግ ነው። ይሄ አንዱ ትምህርት ላይ የምንሰራው ስራ ነው። ትምህርት ላይ በቀደም ያወረናቸው የጉባኤ ሀሳቦች አሉ፣ በሙሉ ወስደን ተግባራዊ ማድረግ ነው። ሁለተኛው የቴክኒክና ሙያ ላይ የምንሰራው ስራ ነው። ስልጠናዎቻችን በጣም ጠንካራ መሆን መቻል አለባቸው። ከሰለጠኑ በኋላ የስራ ትስስር ማየት አለብን። ስራ እስከ ማስያዝ ድረስ ነው መሄድ ያለብን። ለምሳሌ የ2017 የቴክኒክና ሙያ ምሩቃኖች የት ደርሰዋል ብለን ትሬስ ማድረግ አለብን። የት ነው ያሉት? ስራ ይዘዋል አልያዙም? ተደራጅተዋል አልተደራጁ? እየመለስን መሄድ ያስፈልጋል። ሌላው እዛው የጤና ስራ የትውልድ ግንባታ አካል ነው። ጤና ስራ አጠቃላይ ጤና ስራዎችን በመከላከልም በማከም ያለው በቀደም ጉባኤ ላይ ያስቀመጥናቸው አቅጣጫዎች እነሱኑ መልሶ ተግባራዊ ማድረግ ነው። ዝርዝር አላነሳም። የትውልድ ግንባታ የኮደርስ የትውልድ ግንባታ አካል ነው። ኮደርስ ኮደርስ የምንለው የትውልድ ግንባታ አካል ነው። ቴክኖሎጂ የማስታጠቅ ጉዳይ ነው። ፋይዳ የትውልድ ግንባታ አካል ነው። ሲስተም ነው። የሀገረ መንግስት ግንባታ የኔሽን ቢልዲንግ አካል ነው። ፋይዳ ሰው በዚህ ባስቀመጥነው መሰረት ቶሎ ቶሎ እንዲሰራ ነው። ምንም ነገር የማይፈልጉ ጉዳዮች
አሁን ፋይዳ ኮደርስ ምን ያስፈልጋል? ሰው ሄዶ ነው የሚመዘገበው። ኮደርስም ሰው ሄዶ ነው የሚመዘገበው። ወጪ እኮ የሚባል ነገር የለም። ጊዜያችንን ብቻ መስዋዕት ማድረግ ነው። እዚህ ላይ ትንሽ መጠንከር ይፈልጋል። ሌላው ላነሳ የፈለኩት የበጎ ፍቃድ ስራ ባለፈው አንድ ያስቀመጥነው ነገር አለ። በጎ ፍቃድ ስራ ለምንድን ነው በክረምት ብቻ የሚወሰነው? ወጣቶችና ስፖርት ቢሮ ማስታወሻ ይዛችሁ በክረምት ብቻ ለምን ይወሰን? ሴቶች ተመሳሳይ አንድ ላይ ያላችሁ ግሩፖች ሲቪልና ማህበራዊ አንድ ላይ ሆናችሁ በክረምት ብቻ መወሰን የለበትም። ሰው ክረምት ብቻ አይደለም የሚቸግረው፣ በጋም ይቸግረዋል። ክረምት ወሯም ትንሽ ነች። በጎ ስራ ከአመት እስከ አመት ነው መሆን ያለበት። ስለዚህ ቤት መስራት፣ ለተማሪዎች የሆነ ነገር ማድረግ፣ ለአረጋውያን የሆነ ነገር መርዳት፣ በበዓል ወቅት ለሰዎች መደገፍ የመሳሰሉት ስራዎች በእቅድ ተቀምጠው በየጊዜው ካለን ነገር ላይ እየቆረስን እየሰጠን እያካፈልን መሄድ መቻል አለብን። የመደመር ትውልድ አመራር ወይም የመደመር ትውልድ አመራር ዋናው ስራው ይሄ ነው። ሁሉንም ሰው ይዞ መሄድ አለበት፣ ሰው ተኮር ስለሆነ። ይሄን በደንብ እየሰራን ብንሄድ ጥሩ ይሆናል። የሰላምና ጸጥታ ስራ ትላንትና በዝርዝር ስለተገመገመ ትላንት ባስቀመጥነው አቅጣጫ መሰረት መሄድ ነው። አብዛኛው ሰው ተሳታፊ ነበር። ዛሬ አንደግመውም። በክልላችን ውስጥ አንዳንድ የሚጎረብጡ ጉዳዮች ተከስተዋል። እነሱን በአጭር ሰዓት ማረም ነው። የተሰጣቸው ጊዜ ያለ 1 ሳምንት ነው የተሰጣቸው። መሰረታዊ ነገር በ1 ሳምንት ያርማሉ። እናንተም ተመሳሳይ በየአካባቢ ያሉ ጉዳዮች እንደዛ ለማድረግ ሞክሩ። ሁለት ነገር ላይ ማሰብ የለብንም። ሰላሙን በደንብ አረጋግጠን ሙሉ ጊዜያችንን ልማት ላይ ነው ማሰብ ያለብን። ከልማት የሚነቅሉን ጉዳዮች በየጊዜው የተከላከልን መሄድ አለብን። ይሄ ደግሞ የሚያደርገው አመራሩ ስለሆነ አመራሩ ከታረመ ማህበረሰቡ ጋር ችግር የለም። ትላንት ገምገመን ከወጣን በኋላ መሯሯጥ ማታ ላይ እያየው ነበርና ምንም እንትን የለውም። የሚስተካከል አካል ነው። ዝም ብሎ ተራ የሆነ አላማ የሌለው አካል አላማ ካለው አካል ጋር እኩል ፋይት ማድረግ አይችልም። እኛ አላማ አለን፣ በአላማ ነው የምንንቀሳቀሰው። ፕሮግራም አለን፣ ፖሊሲ አለን፣ ምንመራው ህዝብ አለን። ይሄ በደንብ እየጠነከራችሁ መሄድ ያስፈልጋል። ከተረጅነት ወደ ምርታማነት በእኛ ክልል ጨርሰናል። አጠቃላይ ዝግጅት ጨርሰናል። ግን በአገር አቀፍ ደረጃ በጋራ ፕሮግራሞች ወጥተው ይፈጸማሉ የሚል ሀሳብ ስላለን መናበብም ስላለብን ለጊዜው ያቆይተነዋል። ስራውን ጨርሰን ሰዎቹን እያቋቋምን መሄድ መቻል ያለብን። ከተረጅነት ጋር የሆነች የመጣች ሳንቲም አለች። አሁንም የምንጠቀምበት ሰዎቹንና አካባቢያቸውን በዘላቂነት ማልማት ላይ እንጠቀማለን። ፕሮግራም እያወጣን ያለነው ይሄ በአገር አቀፍ ደረጃ ሰኔ አካባቢ ይታወጃል የተባለው። ከዛ በፊት እድል የሚሰጠን ከሆነ እየተመካከርን ያለነው እንሰራለን። ሌላው የአንድ ማዕከል ወይም መሶብ አገልግሎት፣ ይሄ በቀደም አንድ አቅጣጫ አስቀምጠናል። መሶብ አገልግሎት 7ታችሁ ጋር መጀመር አለባችሁ። በጀታችሁን ይዛችሁ መጀመር መቻል አለባችሁ። ሌላም ቦታ ጥሩ ከተሞች አሉ፣ ፈጠን ብለው ለመስራት የሚሞክሩ ከተሞች። ለምሳሌ መሶብ አገልግሎት ለአንዲት ከተማ ብንሰጣት ተግባራዊ ታደርጋለች። ማን ነው? የስልጤ ዓለም ገበያ ፕሮግራሙ ተቀርጾ ቢሰጣት ተግባራዊ ማድረግ ትችላለች። በሁሉ ነገር እየፈጠኑ ነው ያሉት። መጀመሪያ ዞኖች፣ ልዩ ወረዳዎች ባላችሁ ህንጻ ላይ ቴክኖሎጂው አሁን ፕራክቲስ አድርገናል። የኛ ልጆች ራሳቸው ግዢ ምናምን ማድረግ ይችላሉና ይሄም የኛ አማካሪዎች በደንብ እቅድ አውጥታችሁ ከሚቀጥለው ሳምንት ጀምሮ ወደ ሙሉ እንቅስቃሴ መገባት መቻል አለበት። 2018 ላይ ሁሉም ጋር የአንድ ማዕከል አገልግሎት ይኖረናል ብለን እናስባለን። ሆሳና በልዩ ሁኔታ የራሳችሁን ማሰብ አለባችሁ። በልዩ ሁኔታ ባለፈው ተሸፍኖ ነው ሄደው ሆሳና ይሄኛው ሁለተኛ ነው የሚሆነው። ሆሳና ለብቻ አስበው አንድ
ቢሮ ኢኖቬት ማድረግ አሁን እኛ ራሳችን መስራት እንችላለን። የኛን ክሩ አቋቁመን መስራት እንችላለን። በሰብ ኮንትራት እንትኑን አግኝተነዋል። ቴክኖሎጂ ምን ያስፈልጋል እንትኑን አግኝተነዋል። አቶ ሰላሙ አሉ፣ አቶ ከበደ አለ አግኝተውታል እንትኑን። ያ ከሚሰራው አካል ባነሰ ዋጋ ወይ በግማሽ ዋጋ ልንጨርስ እንችላለን። አሁን እየተጋገዝን ሙዱላዎችም አስቡ ጥሩ እየሄዳችሁ ስለሆነ ይሄንን ያዝ። ሌላው የመልካም አስተዳደር ባለፈው ያስቀመጥነው በደንብ ሪፖርት እየተደረገ እየሄደ አይደለም። መልካም አስተዳደር ዛሬ ከሰማነው ሪፖርት 2 ወይም 3 ሰው ነው ያቀረበው። መልካም አስተዳደር ቁጥር 1 ሪፖርት የሚደረግበት ነጥብ ነው። ስትገመግሙ መልካም አስተዳደር ስንቱ ተፈታ፣ ስንቱ እንትን አገኘ ብለን መልካም አስተዳደር በውስጡ ብዙ ነገር አለው። አገልግሎት አሰጣጥ 1 ነው። ብልሹ አሰራር ማረም 2 ነው። ሌብነትን መከላከል የመሳሰሉት ጉዳዮች፣ ሲስተም መዘርጋት፣ እንግልትን ማስቀረት የመሳሰሉት ጉዳይ በደንብ እየተገመገመ መሄድ መቻል አለበት። ሌላው በፕሮጀክት መንገድ የምታስቧቸው የተወሰኑ ነጥቦች ላንሳላችሁ። በፕሮጀክት ቀርጻችሁ የምትሰሯቸው የመሶብ አገልግሎት በፕሮጀክት ቅረጹት። የገጠር ኮሪደር በፕሮጀክት መንፈስ ቅረጹና በዛ ሄዱበት። የአንድ ከተማ አንድ ፕሮጀክት አሁን ተጨማሪ በፕሮጀክት መቀረጽ አለበት። የከተማ ኮሪደር በፕሮጀክት ቀርጻችሁ ነው መሄድ ያለባችሁ። ሌላው ተጨማሪ ዛሬ ማነሳላችሁ የግብርና ቢሮ ፕሮጀክት ቀርጾ የሚሰራው የእርሻ መሳሪያዎች አቅርቦት። የእርሻ መሳሪያዎች አቅርቦት አንድ ባለፈው የተሞከረ ፕሮጀክት አለ። እሱን ሙሉ ፕሮጀክት አድርገነው ከታህሳስ ጀምረን ለአርሶ አደሩ የእርሻ መሳሪያ ማቅረብ መቻል አለብን። አነስተኛ የእርሻ መሳሪያዎች ከትራክተር እስከ እርሻ መሳሪያዎች በደንብ ከሰራን በዚህ አመት እስከ 300 ትራክተር ማቅረብ እንችላለን። ይሄን ከህብረት ስራ ማህበራት ጋር ማያያዝ ነው። ከብድር ተቋማት ጋር ማያያዝ ነው። ይሄ በደንብ ማስታወሻ ይዛችሁ ቀርጻችሁ አቅርቡልን፣ እንዋይበታለን። ሌላ ለወጣቶች የእርሻ መሳሪያ አቅርቦት፣ ለወጣቶች የእርሻ መሳሪያ አቅርቦት አጠቃላይ ነው ያልኩት። ለወጣቶች ብቻ ደግሞ ፕሮጀክት እንቀርጻለን። ወጣት ቢሮ ያዙት በደንብ አድርጋችሁ። ስንት አርሶ አደር ወጣት አላችሁ? ለዩ። ምን አይነት መሳሪያ ነው የሚያስፈልጋቸው? ለዩ፣ ቅረጹና አቅርቡልን። ይሄን ፋሲሊቴት የሚያደርግ አካል ጋር እየተነጋገርን ያለነው በብድር በጣም ትንንሽ አሉ፣ በእጅ የሚያዙ በሬ የማያስፈልጋቸው ጎትታቸው የምትሄድ ማረሻዎች፣ እየገፋቸው የምትሄድ ማረሻዎች፣ በአንድ ሰዓት በሁለት ሰዓት ብዙ ማሳ የምታርስበት ዋጋቸው ተመጣጣኝ የሆነ ይሄን በፕሮጀክት ሰርታችሁ አቅርቡ። ሌላው ለቀርከሃ መትከያ የሚሆን ቦታ ሁላችሁም አዘጋጁ። ቀርከሃ የሚፈልገው ዋናው እርሻ ቦታ አይደለም። ይሄ የተበላሹ ገደሎች አሉ አይደለም? በየቦታ ቦታ አዘጋጁና ስጡን። ፕሮጀክት እያዘጋጀን ያለ ነው። 2 ነገር ይጠቅማል። ቀርከሃው መጥቶ የሚተክሉልን ሰዎች ፕሮጀክቱን ሰርተው ተክለው አጽድቀው ምናምን ነው የሚሄዱት። ምክንያቱም ቀርከሃ አንዱ ባህሪው ምንድነው? ካርበንን ወይም አየር ላይ ያለውን ነገር የመቆጣጠር ባህሪ ያለው። ከሱ ሌላ ኢንቨስትመንት እናገኛለን ብዙ ቀርከሃ ቢኖረን። ሁለተኛ ቀርከሃው ደግሞ ለእንትን ሲደርስ ደግሞ ማቴሪያሉን እንጠቀምበታለን። ብዙ ቀርከሃ ደግሞ ቢኖረን ደግሞ ከቀርከሃ የሚወጣ ደግሞ ነዳጅ አለ። ቾፕ ተደርጎ ተቀረጣጥፎ በኢንዱስትሪ ውስጥ አልፎ የሚወጣ አለ። ስለዚህ አንድ ፕሮጀክት አድርገን ነው የምንይዘው። ይሄን ፕሮጀክት እናንተ ቦታ አዘጋጁ፣ የኛ አማካሪዎች ፕላን አዘጋጁበት እና ይሄ በየቦታው የገጠጠ መሬት፣ ገደል የሆነ መሬት፣ ሰው የማይገባበት መሬት እሱን ብንተክል መሬቱ ያገግማል፣ የአካባቢው አየር ጥሩ ይሆናል። አዘ ሴም ታይም ደግሞ ኢኮኖሚካል የሆነ ቫልዩ ያለው ነገር እናገኛለን።
ሰው ይሄ በቅርብ ጊዜ ካቀረባችሁልን ፕሮጀክቱንም ለማምጣት እየተዘጋጀን ያለ ነው። ሌላው የካዳስተር ፕሮጀክት በፕሮጀክት መንገድ ነው መቀረጽ ያለበት። ካዳስተር ፕሮጀክት ቅረጹለት፣ እያንዳንዱ ቦታ ነው የሚቀረጸው፣ ወደኛ ጋር አይመጣም። ስራና ከተማ ልማት ዋና ለካዳስተር የሚሆኑ የፕሮጀክት መቅረጫ ቱልስ አሉ አይደል? እነሱን ታወርዳላችሁ፣ በፕሮጀክት ቀርጻችሁ ፕሮጀክት ጨረሱት። እሱ ራሱ እንደተባለው ገቢ ይዞ ይመጣል። ገቢ ይዞ ይመጣል። ሌሎች ጉዳዮች ከመሬት ጋር ከህገወጥ ግንባታ ረጅም ጊዜ የቆዩ ቦታዎች እሱ ፖለቲካል ውሳኔ ይፈልጋል። ወደፊት እናየዋለን፣ በቅርብ ጊዜ እናየዋለን። ግን ካዳስተር መስራት እሱ ላይ መረባረብ እጅግ በጣም ለውጥ ያመጣል በስራችን። ይሄን በደንብ ያዙ። የወባ በሽታ ላይ ቅድም የተሰጠው አስተያየት በደንብ እንትን እንበልና እንረባረብ የተባለው ጥሩ ነው።